የለም ቤት ውስጥ ዕቃ የለም። ለምን ማሰብ ይላል አስበበት ልክ የምሬ ነው። ቀረፍታል በቃ ወዲያ እግዚአብሔር ስለ ስርዓት ያዝ ራሱ አለባበሳችሁ ራሱ ምንድን ነው? አንቺ የኔ ልብስ ያልኩሽ እንደምታየው ይሄ የኔ ልብስ ነው። አንተ ይሄ የኔ ልብስ ነው። ራስ ይጨርስ ይሄ ምን ነው? ምን ችግር አለ ታዲያ? ዘራን ጠፋልን እንዴ? መደበር ሳይሆን ኮንዴ ጋር ታጣሉኝ ነው። እኔ ይኸውልህ አዳምጠኝ። ተከባብሬ ነው የምኖረው ኮንዴ ጋር ተደማምጠን ነው የምንኖረው ምናምን ገባ አይደለ? ዕቃ ጠፍቷል። 500 ሺህ ብር ዕቃ ጠፍቷል። ይሄ ነው እና እኛ እየተረጠርከን ነው። ሰላም እሱ ልጥራው ወንድሜ ልጥራው ዕቃ የነበረው ቲቪ የነበረ ልብስ የነበረ ገንዘብ የተቀመጠ በትክክል ማንም ያልነካ ሰው እና እንገመታችሁ በኋላ የለም። ወዴት እናደርጋለን? ወስደን አንተ እየተወሰነ ነው ምናምን እሱ ይደጋችሁ ፈተለ አንቺ ደግሞ እኛ ውስጥ እንትን ሲጀምር እኛ እየተደረገ ነው እንዴ? ግራ ገብቶኝ እኮ ነው የምረን አራማችሁ ነው ወደ እግዚአብሔር ምን ዘኔ በረ እሺ ብራዘር ልጥራውና ሶስት ያምን ንግባ ወዳችኋለሁ። ውድ ቤተሰቦች አሁን ሳይመቱኝ ድሩት ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው መልካም። ዛሬ እንግዲህ ያው ታውቃላችሁ ጓደኞቼ ሁለት ቀን ተከታታይ ነው የሚናደሩት እና አሁን ራሱ ገና በጠዋት መነሳቴ ነው እንደምታዩት ቀና አይናሪ ማም እንዳለ አለ በቃ ገና ጠዋት ከእንቅልሽ መነሳቴ ነው። ሰዓቱ ራሱ ኦልሞስት ገና 12 ሰዓት ነው። አሁን ከጠዋቱ 12 ሰዓት ማንም ሰው የለም። በቃ ጭርባ አሳያችሁ ካሜራ ማንም ሰው የለም በዚህ ሰዓት አሳያችሁ ማንም ሰው የለም በዚህ ሰዓት። ስለዚህ ምን አሰብኩ መሰላችሁ? ሁለቱም ተኝተዋል ጓደኞቼ ቤት ነው ያሉት፣ ያው ብራዘርም አለ። ስለዚህ ምን አሰብኩ ነው ውድ ቤተሰቦቼ ፕራንክ ላደርጋቸው ሰው ፕራንክ ብቻ ሳይሆን በቃ ላናድዳቸው ፈለኩ። የሆነ በቃ አይደለ ባለፈው በጣም ስናደዱኝ ዛሬ በጣም ላሳብዳቸው ፈለኩ። ያ እንደሚፈለኩት ቤት ውስጥ ቀጠፋላችሁ እኔ ያየረሙ ተመጣጣሪ ወንድሜ ነገረኝ። በቃ ለምን ቀጠፋብላሳ ለኦዲየንስ ለፋሚሊ ቻት ነገር ነው ዘይና ሰው ይሄንን ላደርግ ነው። ቤቴ ውስጥ 500 ሺህ ብር ቀጠፋላችኋል። ምን አባታቸው እንደሚወጣቸው መሰለ ያኛውማ ሌባ ነው ወንዱ ሌባ ስለሆነ ቢቻለም ተጣጣራው 500 ሺህ ብር ቀጠፋ ምንም ደስ ይል ባይዘው ቴሌቪዥኑም የለም ሊጠገን ወጥቷል። ቴሌቪዥኑ ተብላሽቶ ሊሰራ ወጥቷል። የብራዘር ቴሌቪዥን እስከዛው ገንዘብ ተቀምጦ ነበረ ሀብሌ ምናምን ጠፍቷ ምናምን ብዬ አካብዳለሁ። እስቲ ምን አባታቸው እንደሚወጣቸው እና ያለው ውድ ቤተሰቦች የ500 ሺህ ብር ዕቃ ማለት በጣም ብዙ ነው። እግዚአብሔር ኦልሞስት ከግማሽ ሚሊዮን ብር በላይ ዕቃ ጠፍቶብኛል ምናምን እኔ አልቻልኩም። እግዚአብሔር እኔን ገና እንደሱ ተኝተው በማሰብ ብቻ እግዚአብሔር ለመሰላችሁ እነሱ አሁን እያሰቡ ያሉት ተኝተው በቃ የኔ ወላድ ቁርስ እየሰራ ነው ወይ ደግሞ ቁርስ ይዞ ሊመጣ ነው። አሁን እዚህ ያቀመርኩ ያለሁት ቀመር ነው። ይሄን ቀመር ደግሞ ውድ ቤተሰቦች ኤርሚ መጀመሪያ ኤርሚ ትንሽ ተነስቷል እንደመሳሳለ ይዛት ና ብየዋለሁ። ኤርሚ ይመጣል። ኤርሚም ከይባጋ አብረው ይመጡና ሁለቱ ሌቦች ናቸው ምናምን ብዬ ውድ ቤተሰቦች ዛሬ ድብልቅ አደርገዋለሁ። ግን እውነቱ ለመናገር ይኸውላችሁ አንዳንዴ ምናምን ለምሰላችሁ እንደዚህ አይዲያ የሚሰጠኝ እኔ ወንድሜ ነው። ወንድሜ በጣም ጎበዝ ነው። እግዚአብሔር ባለፈው ያደረጉኝ ነገርኩት እኮ ባለፈው እንዲህ ያስበው ምናምን እንደዚህ በቃ እናደዱኝ ምናምን እና ያልታሰበ ነገር አደረጉኝ ምናምን ስለው እንዴ ታዲያ ምን ችግር አለበት አለ። ለምን ዕቃ ጠፋ ብለህ አትሰራም? በቃ ለምን ዕቃ ጠፋ ብለህ ለፋሚሊዎች አትናገርም? ስለዚህ ዛሬ የ500 ሺህ ብር ዕቃ ጠፍቶብኛል። ድርቅ እላለሁ። ውድ ቤተሰቦች ምን አባታቸው እንደሚወጣቸው እናያለን። ኤርሚ ትንሽ ተነስቷል። ለኤርሚ ነገር ያለው ይሄን እየመጣ ነው። ይዛት ና ብየዋለሁ። አሁን እሱ የሚያውቀው ነው ቁርስ እንደምንበላ ውጪ እንደምንበላ አላለ ሀገር ሰላም እንደሆነ ነው የሚያውቀው ኤርሚ። ግን ከኋላው ምን እንደተዘጋጀለት ከኋላው ምን እንዳለ ምን የሚያውቁ ነገር የለም። አረ ጨናኝ ነው እግዚአብሔር ለመሰራችሁ። አሁን ከኤርሚ ጋር በዚህ ከተጣላን ቀጣይ ደግሞ አሰብኩት ምን አይነት ስራ እንደሚሰራ። ኤርሚ ደግሞ አይተኛም ነው ያውቀዋለሁ። ማርያም የሆነ ነገር ፕራንክ አደረኩት ወይ ደግሞ የሆነ በሆነ ሰዓት ካናደርኩት ያቺን ይዝና የሆነ ቀን ደግሞ የሆነ ነገር ያደርገኛል። ስለዚህ ውድ ቤተሰቦች እኔ ቢቀርብኝም ደስ ይለኛል። እኔ ዛሬ ነው በጣም ከፍ ነው። ምክንያቱም የ500 ሺህ ብር ቀጠፍቶብኛል። ሌቦች ናቸው ማለት እኮ ነው በተዘዋዋሪ። እንደዛም ሆኖ እስቲ ብቻ ውድ ቤተሰቦች እስከ መጨረሻው ተከታተሉ። ያው ኤርሚ እየመጣ ስለሆነ እነ ኤርሚን እንጠብቃቸው። እንደመጣ ውድ ቤተሰቦች እነግራቸዋለሁ። እንጠብቃቸው። እንግዲህ ውድ ቤተሰቦች ያው እየመጡ ነው። እስቲ ዛሬ ጉዳችን አሳያቸው እየመጡ ነው። ምን ይመስላል? ጭራሽ እኔ ልብስ ለብሰው የመጡት ይሄ ነገር ኦሊ ያባር ሌና አለሽልኝ በዚህ በጣም ተቀሰቀሽ። ምን ተቀሰቀሻለሽ? ድረስ በጠዋት ያሻ ሰዓት ይላል ፓስፖርት ሳቢው ወጣ ተነስታችሁ እናንተ ምግብ ነው አንሰሩ እንዴ? ምግብ ዴታ የትኛችን እንበላችሁ መስሉ ማንም ይጋብዛችሁ። ያደራችሁበት ቤት አልጋ አታነጥፉ፣ ምግብ አትሰሩ። አንተ ይያለ አላነጥፍሽም እንዴ? አሁን በዚህ ሆነ የሆነ ነገር ነግራችሁ ነው እና ቤት ውስጥ ቀለፍ
ቤት ውስጥ ዕቃ ጠፍቷል ስላችሁ እስከ 500 ሺህ የሚገመት ዕቃ ጠፍቷል። ማን ቤት እንዴ? ማን ቤት? የብራዘር ቤት ነው ያደራችሁበት ቤት ማለት ነው። እኛ ያደረንበት። ቴሌቪዥንም ጠፍቷል፣ ብርም ጠፍቷል። ብራዘር ደግሞ ሌላ እየጮህብኝ ነው። እኔ በጣም ጨንቀኝ ነው እሱ ለቤተሰቦቼ ተናገርኩ ያለሁት እና ማን ሊገባች ያጣለ ጀስት እኛ አደረ። ይሄ ደግሞ የተፈጠረው ነገር እናንተ ከመጣችሁ በኋላ ነው። እናንተ በፊት እንደዚህ ነገር አጋጥሞኝ ማለት ነው። እና ምን እኛን እየጠረጠርከን ነው እንዴ? እየጠረጠርኳችሁ ሳይሆን አይ ያልደር ነው እኛን እያልክ ያለው ደግሞ እናንተ ከመጣችሁ በኋላ ነው። አውቆ እናንተ ከመጣችሁ ቲቪ የለም። እሺ ቲቪ ራሱ ጋር ቢቀመጥ ያሳማ ገባ ቲቪ ራሱ ይኸውልህ እናንተ ከገባችሁ በኋላ ነው አልክ። እኛን እየጠረጠርኳችሁ ሳይሆን አሁን ራሱ አለባበሳችሁ ራሱ ምንድን ነው? አንቺ የኔ ልብስ ያልኩሽ እንደምታየው ይሄ የኔ ልብስ ነው። እኔ በረደኝ አንተ ይሄ የኔ ልብስ ነው። ራስ ይችላል። ይሄ ምን ነው? ምን ችግር አለ ታዲያ? ዘራ ጠፋልን እንዴ? መደበር ሳይሆን ከወንድሜ ጋር ታጣሉኝ ነው። እኔ ይኸውልህ አዳምጠኝ። ተከባብሬ ነው የምኖረው ከወንድሜ ጋር ተደማምጠን ነው የምንኖረው ምናምን ገባ አይደለ? ዕቃ ጠፍቷል። 500 ሺህ ብር ዕቃ ጠፍቷል። ይሄ ነው እና እኛ እየጠረጠርከን ነው። ታላማሽ እሱ ልጥራው ወንድሜ ልጥራው ቲቪውን እሺ አላያችሁትም? ቲቪ የለም አለ። ከትናንት ወዲያ ስትመጡ ቲቪ አላያችሁ ነው ከፍታችሁ ሙዚቃ አዳመጣችሁ እና እኛ ነን። ከዛ አስቀጥል ደግሞ እራትም ስንበላ ደግሞ ብር ነው እንደያለው ገንዘብ ጠፍቷል። እኛ ቴሌቪዥን ተሸከመን አወጣን ያልከነው ጌታ እኔ እኮ ጨንቆኝ ነው የመጣሁት። አይ የምር ቀልድህን ነው ቁርስ እንብላ ይጠራል ነገር በዚህ በቃል ነገር አታስብ። ኧረ እባክህ ቲቪ ጠፋ። ኧረ እባክህ እኮ እሺ ተው እኔ አላማችሁኝማ። እኔ ምንም አይመክም ወንድሜን እየጠራዋለሁ። ከዛ ከወንድሜ ጋር ታወራለህ አንተ የምርህን ነው እንዴ? ይኸውላችሁ እናንተ ከመምጣታችሁ በፊት ልብስ የጎደለ ዕቃ የለም። ቤት ውስጥ ሁሉም ዕቃ ነበረ፣ ሁሉም ገንዘብ ነበር፣ ሁሉም ልብስ በትክክል ነበረ። እናንተ እውነቱን ተናግራችሁ ሌባ ናችሁ ያልኳችሁ አይደለም፣ ግን በቃ እናንተ ከመጣችሁ በኋላ ነው እንጂ እያልከንማ ነው። እየጠረጠርከን አይደል? እኛ አንተ እኛን እየጠረጠርክ ሲሪየስ የምር እየጠረጠርከን። እሺ እኔ ምን ላድርግ? ንገረኝ። ምን ላድርግ አላለም? እየጠረጠርከን ነው ወይ? አሁን ራሱ አለባበሳችሁ ራሱ ያሳውቃል። ጀመር ደስተኛ ነበር ስናድርም እንደጋ ደግሞ አሁን ደግሞ ጭራሽ ምክንያት አመተን ለነገሩ ስለማጣት እያሰብን ነው። ወለ ይዛን ቀንም እየደበረ እግዚአብሔር ቀልዱ ነው ማለት ነው። አሁን የምር እንደማናረጋው ያወቅ ለምንድን ነው እኛ እኮ እሺ አሁን ይኸውላችሁ የምትከራከሩት ነው ብራዘር ልጥራውና ለምን እኮ ሰላም ናችሁ ማለት ጠፋሳችሁ እናንተ እንደምን ነው ማለት ነው። ቲቪ አተምሽት አመነ ጠፋል አመነ ምናምን ሺህ ብር ደግሞ ነበረ ፍሪጅ ምናምን አላገዛበት ነበር ያለም እሱ ገንዘብ የለም ልብስ የለም ወርቅ እኮስ በዛም ሆነ በዚህ በቃ ጠፍቷል። ሁሌ ስራት ያዝ እግዚአብሔር ስራት ያዝ ጥሩ ነገር እያወራ ያለ እኔ ጓደኛዬ እኛ አደረን እንጂ ያደረግነው ነገር የለም። አይደለ እኔ ጓደኞች ስለሆናችሁ ነው የነገርኳችሁ ያለሁት። ገባችሁ አይደለ? ሌላ ሰው ቢሆን አልናገርም። ለሰው አሳስረዋለሁ። ገባ አይደለ? እኔ አንድ ነገር ልንገርህ፣ አንተ ከመምጣት በፊት ሙሉ ዕቃ የነበረው ቲቪ የነበረ ልብስ የነበረ ገንዘብ የተቀመጠ በትክክል ማንም ያልነካ ሰው እናንተ ከመጣችሁ በኋላ የለም። ወዴት እናደርጋለን? ወስደን አንተ እየጠቆሱ ነው እና እሱን ተጋጭ ቦታ ላይ አንቺ ደግሞ እኛ ውስጥ እንትን ሲጀምር እኛ እየተደረገ ነው እንዴ? ግራ ገብቶኝ እኮ ነው የምረን አላማችሁ ወለድ እግዚአብሔር ምን ነገር እሺ ብራዘር ልጥራውና ብራዘር ጋር ታወራ። ለምንድን ነው የምናወራው ከብራዘር ጋር? አንተ ያማል እንዴ? ይኸውላችሁ ገንዘቡ አንድ እሱ ነው። ቲቪ የሚያህል አወጣችሁ እያልከን ነው ከቤት የ500 ሺህ ብር ዕቃ ከቤቴ ወጥቶ ወስዷል። አሁን ውጡልኝ፣ እዚህ አትቆዩ የምትል ከሆነ እኮ እንሄድላለን። ይሄን ሰበብ አያስፈልግም። ስለዚህ ዕቃው ጠፍቷል። የ500 ሺህ ብር ዕቃ ከቤቴ ጠፍቷል። እኔ እናንተ ሌባ ናችሁ ያልኳችሁ አይደለም፣ ግን ነው እንጂ እያልከን ነው እንጂ እያወራ ያለው ነገር እየታወቀ ነው። በጣም ይደብር ነገር እኛ ጓደኞች እኮ ነን፣ ጓደኞች እኮ ነን። ምን ሆነ ነው የማይጠረጠር ሰው እየጠረጠርክ ነው። ገብርኤልን ላታምኑ ስለምትችሉ ያለው ነገር እንገራችሁ። እናንተ ምንድን ነው የምትነግርልኝ? አታስረዳኝ። እኔ አልፈልግም፣ አታስረዳኝ። እሺ ምን አገላለሁ እኔ እንዴ?
እሺ አሁን እኛ ተነስተን መጣ ምንም ያደረግነው ነገር የለም። እንደዚህ ነገር እሺ ተው ሌሎች ካሜራው ለምንድን ነው ዘጋው? ፋሚሊዎቼ ማወቅ አለባቸው። እኔ ቤተሰብ ፋሚሊዎቼ ስለሚያውቁ ነው ካሜራ የተቀንክብን። እኛን የወሻቸው ባልና መቃወም እኔ ካንተ ነገር አልጠብቅም። እኔ ምልክትሽ ባዛው ሰውዬ ስለዚህ እየደረገ ያለው ነገር ታውቃለህ አይደል? እኛን እየጠረጠርክን እኮ ነው። አውቀኸኝ አላ እንዴ የምርህን ነው? ይሄ ሰውዬ ያሟል እንዴ? ፋሚሊው ጭራሽ ደቀና መመታ ይኸውላችሁ አሁን ነገር ንገራችሁ። እኔ ካንተ ወንድሜ ማን እንዳይጠረጠራችሁ ብዙ ነገሮች ስለሚሸፈን ብዙ ነገሮች ለምን ይሄኔ ብራዘር ምን ነግረውኝ ያም ጠርጥሮናል። ብራዘር ወንድሜ ላይ ነው ጥሩ አይፈጠር የኔ ጓደኛ አይደል ብለብስ ምን ችግር አለው እኮ ስትለብሱ እና ባደረኩበት ልብስ ልውጣ በቃ ታዲያ ጠፍቶ ማን ይጠርጠታል? ከእናንተ ውጪ ማን ሌላ ያደረጋለሽ? ማንም ያደረ የለም። ግን ደግሞ እኛ አልሰርማ የምርህን ነው አንተ እያልከለህ በባሌም ገባሽ በወሌም አሁን በቃ ጠፍቷል። ምን እንደማደርግ አላውቅም። እሱ ከሳለው እና ከደኛ ወስዳችሁ እያልክ ነው እንዴ? ወርስ ታዲያ መክተል እያለ ነው አይገርም? አንቺ በዛሳሽና አማራጫለሽ ነገር ምን አማራጫለሽ? ትክክል አይደለም። አንተ ልክ አይደለም። አውቀናል እኔ ኤርሚያስ አብጃለሁ። እሺ እንዳበርኩና እንዳነበርኩ እሱ ህግ ፊት ታወራዋለህ። ቢቀርባና አንተ ኦሊያት እያደረክ ያለው ነገር እያወቅህ ነው አይደል? ህግ ፊት ታወራዋለህ። አንተ ያማል እንዴ? አንተ የምትለውን ነገር አስተካክል። እያደረክ ያለውን ነገር አስተካክል። እየሰማህ ነው አይደል? አንተ ወደዚህ ነው የምትጠረጥረውን ሰው ወቅ እሺ፣ መጀመሪያ የገባውን ሰው አታውቅም። ከሁለታችሁ ውጪ ማን ነበር? ከሁለታችሁ ውጪ ማን ነበር? ሌላ ሰው እና እየጠረጠርክ ነው ታዲያ? ይሄ ሰው ያማል እንዴ? ስማ፣ በባሌም ሆነ በወሌም በዛም ሆነ በዚህ የሚገባ በቃ አጥፍተሃል። እቃው ጠፍቷል። አንተኛ ለመወረድ እንዳሰደርኳችሁ ቤተሰቦች አውቀዋል። ወስዳችኋል። ክፈሉ ነገር አደረናው እንደ ጓደኞችን አደረን። አንተ ቤት አይደል? ጓደኛ ሳይል አደረን። በሰዓት አይመለከተኝም። ወንድሜ ተይኳለም። ምን ብለን ነው የምጠይቀው? ነገርኩህ ስለኛ አይደል? እንዴት አንተ ግማሽ እና እየጠረጠረናል። ቢያንስ እሱ ይጠራጠረናል። ይሄ ሰዓት ራሱ እሱ የወዲ ቤተሰቦች ለሞክረው ብሎ እኮ የለበሰው ሌላ ነገር አስቦ አይደለም። አውልቅለት እንደሚያወልቅልኝ ማደራችን ነው ጥፋት አይደል? አውልቅለት እንደሚያወልቅልኝ አውልቀው። እሺ አውልቀው። ኧረ በእናትህ እኔ ከአንተ እንደዚያ ነገር አልጠብቅም። ጭራሽ የግማሽ ሚሊዮን ብር ጠፍቶ ቤት ውስጥ አሁን ይኸውልህ እሱ ለመክሰስ ወደ ህግ ምናምን ለመሄድ እየፈለገ ነው ብራዘር። ጭራሽ እኛን ህግ ስለዚህ አሁን እውነቱን ስነግርህ ወይ እውነቱን ተናገሩ። አንተ የምርህን ነው እያወራህ ያለው ግን ታውቀዋለህ። ወሰዳችሁ እያልክ ነው እና ሰው ወሰዳችሁ እያልክ ነው እኮ ከእንቅልፌ ቀስቅሰውኝ ምንድነው ወደ ቤተሰቦች እንደምታዩት ነው እንግዲህ። ያው ከዚህ በላይ እኔም ልታገዝ አልችልም። ቆም በኋላ ደግሞ ጭራሽ የባሰ እኮ ካሜራ ይዞ መምጣቱ ምንድነው? ወላጅ ያው ቤተሰቦች ማውጣት አለባቸው። አንተ የሚገባው የሚወጣውን ሰው እንዳሳደርኳችሁ አውቀዋል። ይኸውልህ እኔ ቤተሰቦች እኔ ቤት እንዳደራችሁ ያውቃሉ። እስካሁን ደግሞ ቃሉ እንደጠፋ አውቃለሁ። ገባ? ስለዚህ በዛም ሆነ በዚህ ምስር ነው አረም ተወረ ነገሩ በፈጠረ ወላጅ ቃሉ ሰር ነው። አሁን ስለ ጨዋችሁ ምናምን የሚፈጠር ወላጅ ነው አንድ ሌላችሁ ነው ይጠራል። ለምር በጣም ታደሰ ትጣላኛለህ። እና ቃሉ ሰር ሰምተሃል አይደል? የምትጣላኝ እጣላሃለሁ። የምታወራውን ነገር እያወቅህ የምትጠረጥር ያለውን ሰው እያወቅህ እኮ ሲሻውን እቃውን አልሰረኩም እቃውን አላየሁም አይደል ያላችሁ አለች። አዎ አላየንም። እንዴት ነው የምናየው? ምን ሆነሃል? ሲጀምር አብረን ሰዎች እንግዲህ ከዚህ በላይ ነው መታገስ አልችልም። ከአሁን በኋላ እኔ የተፈጠረውን ለብራዘር ነግረዋለሁ። እኛ ራስ ማና ጭራሽ ነው ልጃችሁን እንደሌለበት ራሱ ታምሮብናል። ነገር አትፈልጉም ተቀባል። ሌላ ሰው በወሰደው ዕቃ ጭራሽ አንሻተሻል። እንደር የምን ቴሌቪዥን ነው የማየው? እንደር ብለህ እንትን ያልከኝ ማለት በዛ ሰተር የት ትጀልሽ? እሺ ውጪ ማለት ጭራሽ ወንድሜ ፊት ወጣ። በጣም ባለጌ ሲያቤር በጣም ባለጌ። ጭራሽ ያላሰብነው ነገር በጣም ያሰማኛል እንዴ? አሁን ክፈሉ እያልከኝ ነው ወስታር ምንድነው ክፈሉ ቢል ሽግ ምናምን እያለ እኮ ስለ ህግ እያወራህ ስለኛ ስለ ህግ እየጠራህ ነው። እንከፍላለን የምርህን ነው እና ስለኛ ህግ እየጠራህ ነው። ባልወሰር ነው እኔ አልጠራሁም። በግልጽ እኮ ማለት ነው ወሰዳችሁ እያልከኝ ነው። ወሰዳችሁ እያልከኝ ነው። አዳም የቆ ባለቤት ወንድሜ ነው አይደለ? ወንድሜ ደግሞ በህግ የፈለገው ነገር ማድረግ ይችላል። ነገርኩህ ታዲያ እነሱ ናቸው የሚወስዱት እነሱ ለድሩት ምናምን አይደለም። እኛ አደርን ነው አይተናል። እሱም አይተናል። ምን አርግተን እንደወጣን አይተናል። አለ ሀብሳቸው ራሱ ያስታውቃል እኮ አይደለም። እኛ በምን ሰዓታችን ነው የገባንበት? ሰዓት እኮ ሊነጋ ሲል እኮ ነው ራሱ በምን ሰዓት ነው ያወጣነው? ያንተን ዕቃ በምን ሰዓት ነው ያወጣነው? ነበረ ብራዘር ሞቶ ነበረ የነበራችሁ ልታችሁ ነበር።
ስለዚህ ከአሁን በኋላ እኔ ምንም ማድረግ አልችልም። ህግ የሚፈታው ጉዳይ ሆናል። ኤርሚ ተከራከረን ነገር አይፈጠርም። ይሄን ነገራችሁ ብዬ ነው። አመሰግናለሁ። አንተ አረ በፈጠረ አሁን ጤነኛ አይደለም እንዴ? አሁን ምንድነው ለምስከው ባካችሁ ሙርሲ ዝባችሁ ነው በጠዋት ለምን ልጅ አይነሱ እኮ በእናትህ ምን ነቀ አንተ ያማን እንዴ በእናትህ አንተ አይበቃ ግን እናቴን ብር ካሳቃችሁ አይደል ሰው ታንገባገባችሁ አንተ የምር ነገር ተሰመኘት ሲያስጠላ ቁርስ ለጋብዝ ላይ ነው በጣም ፍለሽ ጋብዛችኋለሁ። እግዚአብሔር አሁን አሳዘራችሁ አንተ ልታረክስ እግዚአብሔር አንተ ያማን እንዴ ግን ምንድነው እኔ የምትጫወተው? ባለፈው እንደዛ አደረገ ባለፈው ኧረ እናትህ እንካ አሁን ቢሰበርም ወደ ታስተቀኝ ነው ሰዓት ወሩራ አሁን እናንተ ግን የ50 ሺህ ብር ካጠፋስታችሁ ምን ተሰማችሁ? በመዳኔ ያማን እኔ የምገባበት ነው የጠፋኝ እግዚአብሔር ወደ ቤተሰቦች ግን ሳያችሁ ዝም ብሎ የሰረቁ ነገር ያለ ይመስለኛል። አረ ሰው ያላስቀምጣልኝ ፋሚሊ አረ እሷ በተለይ አሳዘነች እግዚአብሔር ይሆናል። አሁን ማለት በማን ነው የመጣው? በማን ፋሚሊ ነው የመጣው? በራስ ጭራሽ ማን ፋሚሊ ነው? ፋሚሊዎች እያያችሁ ነው የሚያደርገኝ። አይርቢ አረ መላበሉ ለማንኛውም ወደ ቤተሰቦች ያሰብኩትን አሳክቻለሁ። ሁለቱንም በጠዋት አንድ ነገር በጠዋት አይነሱም ሁለቱም። ሁለተኛ ነገር ደግሞ አንነሳ እንደ ቁስ በቃ እናንተዳችሁ ታውቂያለሽ። እስከዛም ደግሞ እናንተ ልብስ ለብሳችሁ መጣችሁ። ወደ ገርሞኛል። አሳመረኝ ጭራሽ ቁልፍም አለ። ተመስገን ነው ብቻ ይሄ ነገር ኦን ሳይሆን ከቤት እንዳትወጣ። አይኔ ግን አለ እኔ ለዚህ ይሄ ነገር አስቦበት ነው ያደረጉት ነው ዛሬ አስቦበት በቃ ቃጠፍቷ ምናምን ብሎ እኛ ያላ አይ ምን ልጣችሁ ነበር እግዚአብሔር እግ ስትል ሌላ ታሪክ ገባሩ በቃ እኔና ሰው ጠቅሽ ይያል ሮጥ ታገጣም። ለማንኛውም ውድ ቤተሰቦች ያሰብኩት ተሳክቷል። ደስ ባለፈው ያረጉ ነገር ነበርና እሱን ለመመለስ ነው። በዱኒያቸው ምንም አልሰረቁም ነው ለመናገር ግን ሁኔታቸው እንደሰረቀ ሰው ስራችን ደግሞ አልሰረቁም። የምር ትላለ ጭራሽ ድጋሚ እንደሰረቀ ውድ ቤተሰቦች ይሄን ቤት ሁላችሁም ሰብስክራይብ አድርጉ። ቢያንስ በዚህ ቪዲዮ ፋሚሊዎች 2000 ሰብስክራይብ እንግባ። ወዳችኋለሁ ውድ ቤተሰቦች። አሁን ሳይመቱኝ ድሩት